እሱ ከሱ ጋር ተፋትቼ እኔ ያለ ወንድ ልኖር አይደለም። ዝንጣለ ወንድ ነው ማገባ ዝንጣለ ወንድ ልጆቼን ያሳደርኩት ልጆቼን ያኖርኩ በጉልበቴ እኮ ነው ያደርኩት። አንቺ የምትገቢም ሴት ካለሽ ማለት ነው ለመጀመሪያ ሚስት የሆነው ለአንቺ ሊሆን አይደለም። ታይማ ታይ እኔ እውነት ለመናገር ብዙ ላወራ ፈልጌ ነበር። ቪዲዮን በግማሽ ቶሎ ብዬ በ3 ደቂቃ አቋረጥኩት። ቪዲዮ ሰራ ባለቤቴ እንደዚህ አድርጎ ይዞኛል። ለምን እንደሆነ እኔ እንጃ። ሰው እኮ ምንድነው እውነት ለመናገር ብዙ ልጆች ደውላችሁ አንቺ ነሽ ያስጠገብሽው ያላችሁ ልጆች አላችሁ። እውነት ነው እኔ ነኝ ያስጠገብኩት። ምክንያቱም በትሪ አቅርቤ ብላ ጠጣ ኑር ስለው እምቢ ካለ ምን ታረጉታላችሁ? ይሄ ቤት እኮ ቀለም ማለት ነው መቅባት አቅቶኝ እንኳን አይደለም። ቤቱ አንዴ ቤቱ 5 ሊትር ቤንዚን ይበቃዋል ይለኛል። ቤንዚሉ 5 ሊትር ይበቃዋል ይለኛል። አንዴ ያለ ነገር ተካፍለ ነው የምንወጣ ይለኛል። ለዚህ ይሄ ሰውዬ እንደዚህ ያለኝ ሰውዬ እኔ ምን ብዬ ነው የቤት ቀለሜን እንዳስቀባ? ስለዚህ ወይ ልጆቼን ባይሪባቸው ዝንጥ ብሎ ወጥቶ ቢገባ አይሻለኝም እንዴ? በጭቃ ቤት እየኖርኩ ምን እንደነው? እስኪ እናንተ ቆም ብላችሁ አስቡ እስኪ። ወላሂ ለአዚምን እኔ ያለሁበት ኖሮ መቼም ኖሮ አልላቸውም። እኔ ከሱ በላይም እውነት ለመናገር መኖር ማቀተኝ ሰው አይደለሁም። እስኪ ጠዋት ስንቴ ወጥቶ ስንቴ ተመላለሳ ጭራሽ በእንግዳ በፊት እስኪ አለ እስኪ አንተ ወንድነት ካለ ሰው ያል ብዬ ነበር። አልተናገረም። አሁን እዚህ ጋር ያለው ሁሉ ፍራሹን አንስቼዋለሁ። ምክንያቱም አሁን ባሁን ነው ቤት ያቃጥላል ያልኩ ነው። በላይ ላይ ያርደኛል ወይስ ምን ያረኛል ብዬ ነው የፈርቼ ነው ያለሁት። እኔ እስካሁን እዚህ ቤት ራሱ ለቅቄ ልወጣለት ማለት ነው። በሽማግሌ ገብቷል። ለአንዴ ለኛ ሲጭን ብሎናል። ሽማግሌ ባለፈው አስታርቆናል። ካስታረቀንም በኋላ ምንም የተመለሰ ነገር የለም። ዛሬም ይሄ እሱ ነው፣ ነገም እሱ ነው፣ ከትላንት ወደም እሱ ነው። ምንም ለውጥ የለውም ማለት ነው። ዛሬ እንደ ጭራሽ ቪዲዮ በኔ ቤት አሰሪ ለምን እንደሆነ እኔ እንጃ። እኔ እኮ በዚህ እውነት ለመናገር አረብ ሀገር መሄዴ አልቆጨኝም። ይሄ ቤት ባልሰራ ኖሮ እኮ የሱ በራሱ ላብን ሰርቶ ቢሆን አንድ ቀን አያሳድርኝም ነበረ። ታይ እና እዚህ ጋር በልተን የተነሳነበት ራሱ ምንም ነገር አላነሳሁትም። አሁን እቺ ሲኗ ሰብራለች። ቡና ጠጥተን ሁሉ ነገር በልተን እንግዲህ እነሱን ሸኛኋት። ከሸኛዋቸው ከዛ በኋላ እኔ ቪዲዮ መስራት ጀመርኩት ማለት ነው። እና ውዲቶቼ እስኪ የሌላ በሽታ ላገባ ነው እውነት ለመናገርን። በነገራችን ላይ እኔ ነኝ ያጠገፍኩት። የሰራው ብሩን 50 ስጠኝ ብዬ እንትን ብለው ኖሮ ወላሂ እንደዚህ አይሆንም ነበረ።